ሀብተወልድ ነኝ። ዘመቻ አንድነት በ14ኛ ቀኑ በተለይ በጎንደር ግንባር በከፍተኛ ሁኔታ ተባብሶ ቀጥሏል። አገዛዙ በዛ ግንባር ያለው ውጊያ ጠንከር በማለቱ በድሮን ጭምር ውጊያ እያካሄደ መሆኑ ነው ከስፍራው የደረሰ መረጃ የሚያመለክተው። ሁሉንም መረጃዎች በቅደም ተከተል ይዤላችሁ ቀርባለሁ። በቅድሚያ ግን አንዳንድ ቪዲዮዎችን አጫጭር ቪዲዮዎች እንመልከት። የመጀመሪያው ቪዲዮ የአየር ላይ ታክሲ በመጀመር ኢትዮጵያ ከአፍሪካ ቀዳሚ ሀገር ልትሆን ነው ተባለ ይለናል መንግስታዊ መገናኛ ብዙሃን። ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። አበው ጽድቁ ቀርቶ በወጉ በኮነነኝ ይላሉ። የመሬቱ ላይ ታክሲ ነዳጅ አጥቶ በቆመበት ሁኔታ ስለ አየር ላይ ታክሲ ማውራት ጀምረዋል። ኢትዮጵያ ከአፍሪካ የአየር ላይ ታክሲን በማስገባት አንደኛ ልትሆን ነው። ይገርማቸዋል እኮ በዓለማችን ላይ አሜሪካና ቻይናን ጨምሮ በጣት የሚቆጠሩ ሀገራት ናቸው የዚህ ባለቤት የሆኑት። ምን ያልተባላለ ግን ኢትዮጵያ ውስጥ ልንገረም አይገባንም። ነዳጅ ልናወጣ ነው ተብለን ነበር። አርቲፊሻል ዝናብ እያዘነብን ነው ተብሎ ነበር። በምግብ ሰብል ራሳችን እንችለናል ተብሎ ነበር። ከነዚህ ጀምሮ በርካታ ውሸቶችን ስንመገብ ስለኖርን ይሄኛውም ቀለዳ አይገርመንም፣ አይደንቀንም። እንዲህ ማለት ለኛ ብርቃችን አይደለም። እንዲህ በማደንዘዣ ወሬዎች ህዝቡን ማደንዘዝ ለኛ ብርቃችን አይደለም፣ የተለመደ ነገር ነው። ተመልካቾቻችን ገረሞኝ ነው አሁንም ከእንደዚህ አይነት ነገር አለመውጣታቸው። ሌላው ቪዲዮ ተመልካቾቻችን የአማራ ኮሙኒኬሽንን ውሸት የምታጋልጥ ናት። በጎንደር ግንባር በነበረ ውጊያ በፋኖችና በመከላከያዎች መካከል አንድ ቦት መኪና በዛ ሲሄድ ይመታል። በጥይት ነው የተመታው ቦት መኪናው። ስለዚህ ታንከሩ ነው የተመታው። ታንከሩ ሲመታ ከውስጥ ያለው ነገር ይፈሳል። መኪናው የተመታው በመከላከያዎች ከተተኮሰ ይሁን ከፋኖች ከተተኮሰ ይሁን የተረጋገጠ ነገር የለም። የአማራ ኮሙኒኬሽን በገጹ ላይ በመለጠፍ ጽንፈኞች ነዳጁን አፈሰሱት፣ የአማራ ህዝብ እየተሰቃየ እያለ ነዳጁን አፈሰሱት የሚል ነገር ለጠፈ ከዚህ ቪዲዮ ጋር። በእርግጥ አስደንጋጭ ነበረ። ነዳጅ ከሆነ ይሄ ሁሉ የሚፈሰው በዚህ ኑሮ አቀበት በሆነበት በዚህ በከፍተኛ ችግር ወቅት ይሄን ያህል ነዳጅ መፍሰሱ ያስደነግጥ ነበር። ሆኖም ከስፍራው ያሉ ሰዎች ባደረሱ መረጃ መሰረት እየፈሰሰ ያለው ነዳጅ ሳይሆን ውሃ መሆኑን ነግረውናል። ይህ ማለት ቦት መኪናው መመታቱ ትክክል ነው እያልን አይደለም፣ ውሃው መፍሰሱ ትክክል ነው እያልን አይደለም። ለመጀመሪያ ጊዜ ማን እንደመታው ቅድም እንዳልኳችሁ አልተረጋገጠም። ማንም ቢመታው ስህተት ነው። ሁለተኛው ነገር ደግሞ የፈሰሰው ውሃ እንጂ ነዳጅ አይደለም የሚለው በትክክል መነገር አለበት ከሚል አኳያ ነው እንጂ ውሃው ስለሆነ ይፍሰስ እያልኩ አይደለም። የአማራ ኮሙኒኬሽን ግን ህዝቡ እንዲናደድ ነዳጁን አፈሰሱ ጽንፈኞች ብሎ ያልተረጋገጠ የውሸት መረጃ የሰጠበት ሁኔታ ነው። ከስፍራው አረጋግጠናል። ወኪሎች አሉን። ነዳጅ አይደለም የፈሰሰው ውሃ ነው የፈሰሰው። ያም ቢሆን ተገቢ ነው እያልን አይደለም። አትዋሹ ለማለት ነው ተመልካቾቻችን። አሁን ወደ ሌሎች መረጃዎች አልፋለሁ። በአማራ ክልል የፊታችን ቅዳሜ ለሚደረገው የምክክር ምዕራፍ ተሳታፊዎች ከመላው የክልሉ አካባቢዎች ወደ ባህር ዳር እንዲገቡ እየተደረገ ነው ተብሏል። መንግስታዊ መገናኛ ብዙሃን ናቸው የዘገቡት። ይህንን ያለው ሀገራዊ ምክክር ኮሚሽኑ ነው። ኮሚሽኑ ከቀናት በፊት ሰምታችሁት እንደነበረ መንግስት በሌሎች አውሮፓ ሀገሮች ፋኖች በፈቀዱበት ለመደራደር ዝግጁ ነው ብሏል። ብዙ ጥረትን አድርጎ ነበር ሁሉንም ፋኖች ለማነጋገር። የተሳካለት አይመስልም፣ አልተሳካለትም። ስለዚህ ከዛው ከመንግስት አካላት ጋር የፊታችን ቅዳሜ ኑ እንመካከር በሚል ርዕስ የብልጽግና ካድሬዎችንና የመንግስት ሰራተኞችን እየጋበዘ ነው የሚገኘው። በከፍተኛ አጀባ አንዳንድ ተሳታፊዎች ወደ ባህር ዳር እየገቡ እንደሆነ ሰምተናል ተመልካቾቻችን። ወደ ዋናው መረጃ ወይም ዜና ስናልፍ ዘመቻ አንድነት በጎንደር ግንባር ተጠናክሮ መቀጠሉን ከስፍራው የደረሰን መረጃ ያመለክታል። በአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር ስር ያለውና በአርበኛ ዋና እሙሃይ የሚመራው ናሁሳና አንዳርጌ ብርጌድ ትናንት መጋቢት 22 ቀን 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ ወደ ዳባት ከተማ በመዝለቅ ድንገተኛ ጥቃት መክፈቱ ተገልጿል። በምሽት በተፈጸመው የዳባት ጥቃት ለጊዜው ማንነቱ ያልታወቀን አንድ ከፍተኛ የጦር አመራርን ጨምሮ ከ14 በላይ ወታደሮች ሰለባ መሆናቸውን ቁጥራቸው በውል ያልታወቁ መቁሰላቸውንና
5 ወታደሮች ከነትጥቃቸው እጃቸውን መስጠታቸውን የብርጌዱ ህዝብ ግንኙነት መምሪያ አስታውቋል። ይህን ድንገተኛ ጥቃት ተከትሎ በዳባት ከተማ ሰፍሮ የነበረው ቀሪው ጥምር ኃይል በጨለማ ነፍሱን ለማትረፍ ወደ ገደብዬ ከተማ ሸሽቷል ሲልም ህዝብ ግንኙነት መምሪያው አመልክቷል። የከተማዋ ነዋሪዎችና የዓይን ምስክሮች እንዳረጋገጡትም ንጋት ላይ የከተማው ፍርድ ቤት ተቃጥሎና ወደ አመድነት ተቀይሮ ማየታቸውን ተናግረዋል። እንዲሁም ምሽቱኑ የከተማው የቀበሌ መዋቅሮች በፋኖች ቁጥጥር ስር ገብተው እንደነበር የተገለጸ ሲሆን ጥይቶችን ጨምሮ ቀበሌዎቹ ሲገለገሉባቸው የነበሩ በርካታ ቁሳቁሶች በፋኖች እጅ ገብተዋል ተብሏል። ከስፍራው የወጣ መረጃ እንደሚያሳየው በአሁኑ ሰዓት ዳባት ከተማ በከፍተኛ ውጥረት ውስጥ ትገኛለች። ከዚህ በተጨማሪም የጎንደር የበጋሻው ክፍለ ጦር ፋኖች በአሁኑ ሰዓት በገደብዬ ከተማ ዙሪያ በኪንቫዝና በገላ ከተሞች በአገዛዙ ጥምር ጦር ላይ ውጊያ መክፈታቸው ተረጋግጧል። በተለይ በኪንቫዝና በገላ ከተማ ጠንካራ ውጊያ መደረጉን የገለጸው የክፍለ ጦሩ ቃል አቀባይ አብዛኛው የአገዛዙ ኃይል ምሽጉን ለቆ እየሸሸ በመሆኑ ወደ ከተሞቹ ለመግባት እየተቃረብን እንገኛለን ብሏል። በዚህ ለአስጨራሽ ውጊያ ከጎንደር የበጋሻው ክፍለ ጦር በተጨማሪ የንስር በለሳ ክፍለ ጦር ፋኖችም አንድነት ኃይል ነው በሚል መሪ ሐሳብ አብረውን እየተሳተፉ ይገኛሉ ሲል ጨምሮ ገልጿል። በውጊያው መከላከያ ላይ ከፍተኛ ኪሳራ በመድረሱ ያገዛዙ አየር ኃይል በድሮን ጭምር እየተሳተፈ ቢሆንም እስካሁን ከ4 ጊዜ በላይ እየተመላለሰ በፈጸማቸው ተደጋጋሚ ድብደባዎች በፋኖ አባላት ላይ ያደረሰው ጉዳት የለም ብሏል። በኪንፋዝ በኩል የምናደርገውን ግፊት ለማስቆም በምድርም በአየር ኃይል ሞክረው አልተሳካላቸውም። እኛ በኪንፋዝ አቅጣጫ እየገፋን ባለንበት በአሁኑ ወቅት የክፍለ ጦሩ ተወርዋሪ ኃይሎች ወደ አምባ ጊዮርጊስ ከተማ በመዝለቅ ከፍተኛ ትንቅንቅ በማድረግ ላይ ይገኛሉ። ከተለያዩ አቅጣጫዎች በተመሳሳይ ሰዓት ጥቃት በመክፈት ፋታ ነስተናቸዋል ሲልም ቃል አቀባዩ ጨምሮ ገልጸዋል። በጎንደር ግንባር የቀጠለውን የዘመቻ አንድነት ኦፕሬሽን አስመልክቶ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። በምጥ የተያዘች ሚስቱን ወደ ሆስፒታል ይዞ ሄደ አርሶ አደር መረሸኑን የዓይን ምስክሮች ተናገሩ። ዛሬ በቀን 23 7ኛ ወር 2017 ዓ.ም በደቡብ ጎንደር ወረታ ከተማ ሆስፒታል አንድ አርሶ አደር ከገጠር ወደ ወረታ ሆስፒታል ሚስቱን ለወሊድ ይዞ እንደሄደ የዓይን ምስክሮች ተናግረዋል። ሚስት በሆስፒታሉ የወሊድ አገልግሎት አግኝታ እያረሰ ባለበት ወቅት በሆስፒታሉ አካባቢ በጥበቃ የተሰማራ አንድ የፎገራ ሚሊሻ ይህንን አርሶ አደር ያየዋል። ይህን የሚሊሻው አንተ እኮ ፋኖ ወንድም እንዳለህ አውቃለሁ፣ እንደውም ሴት አራሾች መምጣት ሲኖርባቸው አንተ ለማረስ ብለህ እዚህ የመጣው ለፋኖ መረጃ ለማቀበል ነው ማለት ከወረታ ሆስፒታል በግዳጅ በማስወጣት ለሕክምና የመጣ ሰው እያየው በግላጭ ረሽኖታል ሲሉ የዓይን ምስክሮች ተናግረዋል። በክልሉ ሕግ በመጥፋቱና ሰዎችን ፋኖ ናቸው ብሎ በዘፈቀደ መረሸን በብልጽግና ሹሞች ዘንድ የሚያስወድስና የሚያሸልም እንጂ በሕግ የሚያስጠይቅ ባለመሆኑ አንዳንድ ሚሊሻዎችና ፖሊሶች ይህን ክፉ ቀን ተተግነው ቂም የያዙባቸውን ሰዎች ፋኖ ናቸው እያሉ እንደሚረሽኑ በተደጋጋሚ ሲነገር ቆይተዋል። ስለ ጉዳዩ የወረዳ ከተማ መስተዳድርን ለማነጋገር ያደረግነው ጥረት ሊሳካልን አልቻለም። ወደ ሌላ ጉዳይ ስናመራ የ9 ሰከንድ ቪዲዮ ህይወትን ቀየረች። ለዚህ ህፃን ልጅ ከ50 ሚሊዮን ናይራ በላይ ተሰበሰበለት። በእርግጠኝነት የዚህ ልጅ ፎቶ ከዚህ በፊት አይታችሁታል። አልበርት ይባላል እና በዚህ የሰከንዶች ቪዲዮ ላይ እናቱ ፕላምፔት ስትሰጠው ላለመብላት ብሎ ሲያለቅስ፣ በዛው ቅጽበት ደግሞ ምግቡን እንዲበላ አያቱ በዜማ አስተባብለው ማልቀሱን አቁሞ ሲስቅ ይታያል። የዚህ ጋናዊ ታዳጊ የአልበርት ቪዲዮና ፎቶ በፌስቡክ፣ ቲክቶክ እና ኢንስታግራም ላይ የተለያየ ሚም እየተሰራበት ታዋቂ ከመሆኑ በተጨማሪ ለብዙ ሰዎች የገቢ ምንጭ ሆኖ ቆይተዋል። በተለይ ቪዲዮ ለመጀመሪያ በተለቀቀበት የቲክቶክ አካውንት ከ370 ሚሊዮን በላይ ሰዎች የተመለከቱት ሲሆን ከዛም በኋላ በሚሊዮን የሚቆጠሩ ሰዎች ሚም ሰርተውበት በዓለም ዙሪያ ያሉ በ100 ሚሊዮን የሚቆጠሩ ሰዎች አይተውታል። የዚህ ልጅ ቪዲዮ በቲክቶክ የተለቀቀበት መንገድ ራሱ አስገራሚ ነበር። ይህም ቪዲዮ ለመጀመሪያ ጊዜ ፖስት ያደረገው ሰው ቪዲዮውን ያገኘው ከሰው ላይ በገዛው ስልክ ውስጥ ነበር። በኋላ እንደታወቀው ይህን ቪዲዮ የቀረጸው የታዳጊው ልጅ አጎት ሲሆን ስልኩን በሸጠበት ወቅት ቪዲዮ ባለመደለቱ ወይም ባለመሰረዙ ይህን ያገኘው ሰው ይህን ያህል ቫይራል ይሆናል ብሎ ሲያስብ እንደ ቀልድ ፖስት